በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። የሰሜን እዝ የጀግንነት ተጋድሎ ክፍል 15 እንሆ ተጀመረ። በእንደዚህ ያለ ወቅት እያንዳንዱን አባል አስተባብሮ ለግዳይ ዝግጁ ማድረግ ፈታኝ ነው። ለምን ቢባል በሚደረገው ትግልና ፍጥጫ ወገን ከነበረ ኃይል ጋር ስለሚሆን አባላትን አሳምኖ ወገን በነበረ ኃይል ላይ ጦር እንዲያነሳ ማድረግ እጅግ ከባድ ነው። ወዳጅና ጠላትን ለይቶ በየቀኑ መጠባበቅ አርቆ ማሰብን የሚጠይቅ ተግባር ነው። ከባዱን አቅልለው ለአንድ ዓመት ሙሉ ምስጢራቸውን ጠብቀው የእስራኤላቸውን የሕዝብና የአገር ሀብትን ይዘው በጀግንነት ለድል በቅተዋል። የውሃት አቀንቃኞችን ስውር በሆነ መልኩ ክትትል ማድረግ ነበረባቸው። በተለይም የሻለቃው አዛዥ አስተዳደርና የሁለቱ ሻምበል አዛዦች የውሃት ዓላማ አስፈጻሚ በመሆናቸው ክትትሉን አዳጋች ያደርገው ነበር። በውትድርና ሕይወት ውስጥ ምስጢር መጠበቅ ወሳኝና ቁልፍ ተግባር ነው። የውሃት ደጋፊዎች የሆኑትን የሻለቃዋን መሪዎች መከታተል አስፈላጊ በመሆኑ የሻለቃዋ ምክትል አዛዥ ለሎጂስቲክስ ለሆነው ለሻምበል አስቻለው እነሱን በቅርበት በጥንቃቄና በሚስጥር እንዲከታተል ተልዕኮ ሰጠው። እሱ ማንኛውንም ተቃዋሚ መረጃ እየተከታተለ ከእሱ በታች ላሉ የሻምበል መሪዎችና ሌሎች መኮንኖች መረጃ ይመግባል። በሚሰሩት ጥብቅ ሚስጥር የተለየ ግንኙነት እንዳላቸው እንዳይታወቅ በይስሙላ ንትርክ እና እርስ በርሳቸው ይገማገሙ፣ ይነቃቀፉና በተለይ ሻምበል አስቻለውን ይጨቀጭቁት፣ ያጥላሉት ነበር። 3 የግንኙነት ሰንሰለቶችን መስርተው ይንቀሳቀሱ ነበር። እነሱም አንደኛ ከሦስቱም ሻምበሎች ታማኝና ብቁ የሆኑ የበታች ሹሞች፣ ሁለተኛ በሻምበል አመራርነት ላይ ያሉ አመራሮች፣ ሦስተኛ በሻለቃ አመራርነት ደረጃ ላይ ያሉት ናቸው። ክትትላቸውን በማጠናከር የትግርኛ ተናጋሪ የሆኑ የውሃት አባላት ሲንቀሳቀሱ በድብቅ በሌላ ተሽከርካሪ በመከተል ከማን ጋር ይገናኙ እንደነበርና ምን እንደሚሰሩ ይከታተሉ ነበር። ሁኔታው እየተባባሰ መጣ። ህወሓት በተለይም በ2012 ዓ.ም ላይ በአገር ደረጃ እየተነጠለ ሲመጣ በአገሪቱ ውስጥ ብጥብጥ እንዲፈጠር በግልጽ እየሰራ መሆኑን ሲገነዘቡ ህወሓት የጦርነት ነጋሪት ሲጎስም ጀግናዋ ሻለቃ ህወሓት ጥቃት ሊፈጽምባት እንደሚችል በመረዳት ገሚሱ አባላት ሲተኛ፣ ገሚሱ ደግሞ ቁጭ ብሎ መከታተል ጀመረ። ህወሓት ለጦርነት የሚያደርገውን ዝግጅት እስከታች ድረስ ያሉት አባላት እንዲያውቁትና አንድ አይነት አስተሳሰብ እንዲፈጠር አደረጉ። በዚህ መሰረት የህወሓት ታጣቂ ኃይል ጥቃት ቢፈጽም ሙሉ በሙሉ በመከትና መደምሰስ እንደሚችሉ ተግባቡ። የስነ ልቦና ዝግጅት አደረጉ። በራሳቸው ተማመኑ። ህወሓት በሻለቃዋ ላይ ጥቃት እንደሚፈጽም እርግጠኛ ሲሆኑና አሳማኝ ደረጃ ላይ ሲደርሱ እነሱም ራሳቸውን ለጦርነት ማዘጋጀት ጀመሩ። በዚህም መሰረት የህወሓት ታጣቂ ኃይል የሚቃረብባቸውንና የሚሾልክባቸውን ቦታዎች መለየት፣ የቡድንና የነፍስ ወከፍ መሳሪያ መታኮሻ ቦታዎችን ማንጠር፣ የነበሩ ምሽጎችን ማጠናከር፣ የማሳሳቻ አዳዲስ ምሽጎችን መስራት፣ ታንኮችን ማዘጋጀት፣ ጥቃት ቢፈጽም ማን የትኛውን ቦታ ይይዛል የሚለውን ቀጠና የመለየትና ታንክ እናሞቃለን በሚል ሰበብ ምድብተኞቻቸውን ማለማመድ፣ ቦታ ማሳየት እና ሌሎችንም የዝግጅት ሥራዎችን አከናወኑ። ህወሓት የፌዴራል መንግሥትና በመከላከያ ላይ ያለውን የጸብ አጫሪነት እንቅስቃሴ አጠናክሮ ሲቀጥል ሻለቃዋም ዝግጅቷን የበለጠ እያጠናከረች ቀጠለች። ህወሓትን በልዩ ኃይሉና በሚሊሻው አንድ ቀን ጥቃት ሊያደርስባቸው እንደሚችል የሰሩት ትንታኔ የበለጠ ትክክለኝነቱን የሚያረጋግጡ ሆነላቸው። በተለይም ለሰሜን እዝ የተመደቡትን ጄኔራል ከማልን ክልሉ አልቀበልም ብሎ ከአውሮፕላን ማረፊያ ሲመልስ ከሰሜን እዝ የሚወጣና ወደ ሰሜን እዝ የሚገባ ወታደራዊ መሪ የለም ሲሉና አዲሱ የተቋማችንን አደረጃጀት አይሰራም ብለው ሲቃወሙና ሲያደናቅፉ ጥቃቱ በቅርብ እንደሚፈጸም እርግጠኛ ሆነው ዝግጅታቸውን አጠናከሩ። ጥቅምት 4 ቀን 2013 ዓ.ም ጠዋት ላይ የትግርኛ ተናጋሪ የሆነው የብርጌዱ ዋና አዛዥ ኮሎኔል ፍጹም ወደ ሻለቃዋ በመምጣት አባላቱን በሙሉ ሰብስቦ የተናገረው ሐሳብ የፌዴራል መንግሥት የትግራይ ክልልን እየበደለ እንደሆነ፣ ለዚህም ማሳያው የአንበጣ መድኃኒትን፣ የሴፍቲኔት ገንዘብን፣ የክልሉን ዓመታዊ በጀት፣ ለተማሪዎች ማስክ እንደከለከለና ከሻዕቢያ ጋር ወግኖ ትግራይን ሊወጋ እንደሆነ ያለምንም ማፍረት በስብሰባው ላይ ተናገረ። የትግራይ ሕዝብ መብቱን እንደሚያስከብርና የሻለቃው አባላት ከትግራይ መንግሥትና ሕዝብ ጎን እንዲቆሙ ከዚህ ውጭ እንቅስቃሴ ቢያደርጉ ግን እንደሚመጡ በህይወት እስከ ብዘት ድረስ 50 ኪሎ ሜትር ማለት ነው እንኳን ማለፍ እንደማይቻላቸው አስጠነቀቃቸው።
የብርጌድ አዛዡን ንግግር ተከትሎ አንዳንድ የሻለቃው አባላት ከእንግዲህ ዝግጅት እናድርግ፣ ትዕግስት ይብቃን፣ ንግግሩ ግልጽ የሆነ የጦርነት አዋጅ ነው፣ ሳይቀድሙን እንቅደማቸው፣ በሻለቃ ውስጥ ያሉትን የትግርኛ ተናጋሪ የሆኑ አባላት እናፍናቸውና መንግሥት እንዲደርስልን እናድርግ የሚሉ ወገኖች ነበሩ። ነገር ግን ሰከን ብለን እንጠብቅ፣ ክትትላችንን አጠናክረን እንቀጥል፣ እኛ ከምንጀምር እነሱ ተኩስ ቢጀምሩ ይሻላል በሚል በአንድ ሐሳብ ተስማሙ። የሻለቃው አባላት አንድ ልብ ሆነዋል፣ ተማምነዋል። ለሚናገሩትና ለሚያደርጉት የዝግጅት ሥራ ልዩነት በመካከላቸው የለም። በዚህ ዕለት በሚያደርጉ ክትትል የህወሓት ልዩ ኃይሎችና ሚሊሻዎች በዙሪያቸው እየተንቀሳቀሱ እንደሆነ ማረጋገጡ። ሁሉም የሻለቃው አባላት በስነ ልቦና፣ በትጥቅ፣ በአካልና ባለባበስ ዝግጁ ሆኑ። ቀኑ መሽቶ የመኝታ ሰዓት ቢደርስም የተኛ ማንም አባል አልነበረም። ሁሉም መላ ሰውነቱን አንቅቶ የሚመጣውን ነገር በንቃት መጠባበቅ ያዘም። Dalu no smachi